የአየር ኃይሉ ብርቱ ክንድ ተንቤን ላይ ህወሓትን አደባየ። ፍንዳታው አብያዲ ላይ ከባድ ነበር ተብሏል። ህወሓት ሌላ ኪሳራ ገጥሞታል። ዝርዝር ይዘናል። የአፋር ክልል የህወሓት ጥቃትን በሚመለከት አዲስ መረጃ ወጣ። ህወሓት ከአፋር ወጣ የሚለው ማሳሳቻ መረጃ ነው ተብሏል። በአፋር ክልል ሰርጎ የገባውና የመከላከያ የአየር ጥቃት የፈራው ህወሓት መደበቁ ተነግሯል። የህወሓት ጦር ከአፋር የወጣ ለማስመሰል አንድ ዘዴ እየተጠቀመ እንደሚገኝ የዓይን እማኞች ተናግረዋል። ጥቃት የደረሰባት የአፋሯ መጋሌ አመራሮች ህወሓት እንኳን ሊወጣ አዳዲስ ቦታዎችን ለመያዝ ተጨማሪ ጦር ማስገባቱን አስታውቀዋል። ዝርዝር ይዘናል። ህወሓት በውጊያ ለመቆየት ወስኗል። በትግራይ ከፍተኛ ወታደራዊ እንቅስቃሴ እንዳለ ተነግሯል። ክፍለ ጦሮች በሁለት አቅጣጫ እየተመሙ ነው። ዝርዝሩ እናደርሳችኋለን። ህወሓት በከፍተኛ የጦርነት ዝግጅት ላይ ሲሆን በይፋ የቀበራቸውን ከባድ መሳሪያዎች እየቆፈረ ሲያወጣ የሚያሳዩ ምስሎች ወጥተዋል። ዝርዝሩን ትሰሙታላችሁ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ጠፍተው ከሰነበቱበት ሀገር ተመለሱ። የትግራይ ፖለቲከኞች ዶክተር ደብረጽዮን የሄዱበትን ጉዳይ አብራርተዋል። እሳቸው ግን ዛሬውኑ እንደተመለሱ በአንድ አሳሳቢ ጉዳይ ላይ መግለጫ ሰጥተዋል። ዝርዝሩን ይዘናል። ህወሓት ለኢትዮጵያውያን ሌላ ጣጣ ይዞ መጣ። የመን ከ50 ሺህ በላይ ኢትዮጵያውያን ላይ እንድትጨክን ያደረጋት አደገኛው የህወሓት እርምጃ የመን ላይ ከተደረሰበት በኋላ ነው። በዝርዝር እንነግራችኋለን። የትግራይ ጦርነት የቢዝነስ የመበልጸጊያ ውጊያ መሆኑን ጉምቱ የህወሓት ፖለቲከኛ አጋለጡ። በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ ብለዋል። በዝርዝር እናስደምጣችኋለን። የሶማሊያ የባህር ላይ ወንበዴዎች እጅግ ከባድ የተባለውን ጥቃት ፈጸሙ። የሶማሊያ የባህር ላይ ወንበዴዎች ከ2024 ወዲህ እጅግ ከባድ የተባለውን ጥቃት መፈጸማቸው ተዘግቧል። ዝርዝሩን እንነግራችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ ለሰዓቱ ያዘጋጀንላችሁ መረጃዎች እስከ ፍጻሜው እንድታደምጡ የምንጋብዛችሁ እንደተለመደው ሰብስክራይብ ያደረጋችሁ እንድትወዳጁን በላይክ እና በኮሜንት እንድታበረቱን በአክብሮት በመጠየቅ ነው። ዝርዝር መረጃችንን እነሆም። ህወሓት በውጊያ ለመቆየት ወስኗል። በትግራይ ከፍተኛ ወታደራዊ እንቅስቃሴ እንዳለ ተነግሯል። ክፍለ ጦሮች በሁለት አቅጣጫ እየተመሙ ነው። በቅጽል ስሙ ሸሪፎ የሚባለው የህወሓት 33ኛ ክፍለ ጦርን የሚመራው ጀነራል ትናንት ሁለት ኮር ታጣቂ የህወሓት የበላይ አለቆች በተቀበለው ትዕዛዝ ከሐውዜን ወደ ራያ በአራት ተሳቢ ታጣቂ ኃይሎች አስጭኖ አስገብቷል። የኃይል ከአፋር በተጨማሪ የህወሓት በአማራ ክልል በኩል ውጊያ ለመክፈት ወደ አማራ ግዛቶች መግባቱን የሚያጠናክር ነው ተብሏል። ከዚሁ ጋር ተያይዞ የአፋር ክልል የህወሓትን ጥቃት በሚመለከት አዲስ መረጃ ወጥቷል። በአፋር ክልል ሰርጎ የገባውና የመከላከያ የአየር ጥቃት የፈራው ህወሓት ተበታትኖ እየተንቀሳቀሰ መሆኑ ተነግሯል። የህወሓት ጦር ከአፋር የወጣ ለማስመሰል ተበታትኖ አሁንም በአፋር እንደሚገኝ የዓይን እማኞች ተናግረዋል። ከስፍራው በተሰሙ መረጃዎች እንደውም ዛሬ ከፍተኛ ቁጥር ያለው እግረኛ ሰራዊት ከቢሶበር ተነስቶ ወደ ሽቃይና አፋር ሲጓጓዝ ነው ያለው ብለዋል። የኢትዮጵያ አየር ኃይል የድሮን ጥቃት መጀመሩን ተከትሎ የጥቃቱ ሰለባ ላለመሆን የትግራይ ጦር ተሽከርካሪ እንዳይጠቀምና ተበታትኖ በእግሩ እንዲንቀሳቀስ በአዛዦቹ ተነግሮታል ነው የተባለው። በዚህም መሰረት ነው በተለይ በአፋር ህወሓት ወጥቷል የሚለው ብዙዎችን ያሳሳተው። ከሰሞኑ በህወሓት ጥቃት የደረሰባት መጋሌ የወረዳው መንግስት ኮሚኒኬሽን እንዳለው የህወሓት ጦር አሁንም ወደ አፋር ክልል መጋሌ ወረዳ በሁሉም አቅጣጫ ኃይሉን በማስጠጋት ተጨማሪ አዳዲስ መንደሮችን ለመቆጣጠር ሙከራ እያደረገ ሲሆን የህወሓት አፈቀላጤዎች የሚያናፍሱት አሉባልታ ሳንዘናጋ አካባቢያችሁን በንቃት እንድትጠብቁ ስንል እናሳስባለን ሲል ለማህበረሰቡ አስጠንቅቋል። በተጨማሪም የህወሓት ጦር ወሮ ከያዛቸው አካባቢዎች ለቆ ወጥቷል በማለት የሚናፈሰው ወሬ ከእውነት የራቀ ውሸት መሆኑን ሁሉም ኢትዮጵያዊና የዓለም አቀፍ ማህበረሰብ እንዲያውቅልን እያሳሰብን ድንበር ጥሶ ክብራችን ረግጦ መሬታችንን ወሮ የያዘውን ኃይል መመከት ተፈጥሯዊ መብታችንም ግዴታችንም ጭምር ነው ብለዋል። የመጋሌ ወረዳም። ወደ ቀጣዩ መረጃችን አለፍን። የአየር ኃይሉ ብርቱ ክንድ ተንቤን ላይ ህወሓትን አደባየ። ፍንዳታው አብያዲ ላይ ከባድ ነበር ተብሏል። ምሽቱን አየር ኃይል በተንቤን አብያዲ ለጦርነት ሲጓጓዝ የነበረን መሳሪያ ከነተሽከርካሪው በድሮን ማደባየቱ ተነግሯል። የአካባቢው ማህበረሰብ በአብያዲ ከተማ አቅራቢያ የድሮን ጥቃት መፈጸሙ ተነግሯል። በጣም ኃይለኛ የቦምብ ፍንዳታ እንደተከሰተም ሲገልጹ ነበር። ናም ከስፍራው እማኝ እንደገለጹት ህወሓት ወደ ተንቤን ሲሄድ ይዞት የነበረው የተጫነ ከባድ መሳሪያ በድሮን ተመቷል ብለዋል። በተንቤን በኩል ሲጓዙ የነበሩ ከመቀሌ የመጡ ታጣቂዎች በፍስሐ ማንጁስ ትዕዛዝ በአዲግራት በኩል እንዲመለሱ ተወስኗል። ከትግራይ መረጃዎች ሳንወጣ ህወሓት በከፍተኛ የጦር ዝግጅት ላይ ሲሆን በይፋ የቀበራቸውን ከባድ መሳሪያዎች እየቆፈረ ሲያወጣ
የሚያሳዩ ምስሎች ወጥተዋል። ህወሓት ተደብቀው የነበሩ ከባድ የጦር መሳሪያዎችን ክምችት ቆፍሮ ማውጣት መጀመሩን የተገኘው የምስል መረጃዎች እያረጋገጡ ነው። አንድ የትግራይ ተቃዋሚ ፖለቲከኛ ከስህተቱ የማይማረው የሻዕቢያው ተላላኪ ህወሓት ወደ ተሟላ ጦርነት ለመግባት የቀበራቸውን ከባድ የጦር መሳሪያዎችን ቆፍሮ በማውጣት ወደ ደቡብ ትግራይና ወደ አፋር አዋሳኝ አካባቢዎች እያጓጓዘ ነው ብለዋል። የትግራይ ህዝብ የሻዕቢያ ተላላኪ የሆነ ህወሓት የተሟላ ጦርነት ከፍቶ ሊያጠፋው እየሰራ መሆኑን ተረድቶ የተቃውሞ ድምጹን ሊያሰማና ህወሓትን በቃችሁ ሊላቸው ይገባል ሲሉ ጥሪ አቅርበዋል። ወደ ቀጣዩ መረጃችን ስናልፍ ራሳችንን መከላከል እንችል ነበር ነገር ግን አላደረግነውም ሲሉ ብርጋዴር ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ የሆኑት ብርጋዴር ጀነራል ፍስሐ ኪዳኑ በአፋር ክልላዊ መንግስት የተነሳውን ስሙታ በተመለከተ ሲናገሩ እኛ ምንም አይነት ግጭት አላነሳንም፣ እንዲህ አይነት ዝግጅትም የለንም ብለዋል። ጀነራሉ በአንጻሩ የአፋር ኃይሎችንና የአራ መሬት ኃይሎችን ተደጋጋሚ ትንኮሳ እያደረጉ ነው ሲሉ ከሰዋል። ሲናገሩም በአፋር ክልል ውስጥ የሚገኙት የሐራ መሬት ኃይሎች በተለያዩ ቦታዎች ከአፋር ኃይሎች ጋር በመሆን ተደጋጋሚ ጥቃቶችን ፈጽመውብናል ካሉ በኋላ እነዚህ ተደጋጋሚ ጥቃቶች ተፈጽመው ካሉባቸው ቦታዎች መካከል መላዛት፣ አካዛ፣ ደሳዓ፣ ዋጅራትና ገረብ አገው እንደሚገኙበት ጠቅሰዋል። እንደ ምሳሌም ባለፈው እሁድ ማለትም ጥቅምት 23 ቀን 2018 በገረብ አገውና ደደርባ በተባሉ አካባቢዎች ትንኮሳዎች እንደነበሩ ያስታወቁት ጀነራሉ አክለውም እንደ እውነቱ ከሆነ የአፋር ልዩ ኃይሎች በትግራይ ውስጥ አንዳንድ ክፍሎች እንደተቆጣጠሩ እናውቃለን፣ ነገር ግን ግጭት አያስፈልግም፣ ጉዳዩን ለህዝባችን እናብራራለን የሚል ሐሳብ ነበረን ብለዋል። ጊዜያዊ አስተዳደሩ ራሱን የመከላከል እርምጃዎች እንዳልወሰደ ጠቁመውም ራሳችንን መከላከል እንችል ነበር ነገር ግን አላደረግነውም በማለት ገልጸዋል። የፕሪቶሪያ ስምምነት እስከሚፈርስ ድረስ ለማክበር ቁርጠኛ መሆናችንን ልናሳውቅ እንወዳለን ሲሉ ተደምጠዋል። ከዚሁ ጋር ተያይዞ የህወሓቱ ሊቀመንበር ዶክተር ደብረጽዮን ጠፍተው ከሰነበቱበት ሀገር ተመለሱ። የትግራይ ፖለቲከኞች ዶክተር ደብረጽዮን የሄዱበትን ጉዳይ አብራርተዋል። ደብረጽዮን በኤርትራ ለ3 ቀናት ከፕሬዝዳንት ኢሳያስ ጋር ቆይታ አድርገው ተመልሰዋል። የትግራይ ፖለቲከኞች ደግሞ ዶክተር ደብረጽዮን ከአስመራ ሌላ የጥፋት ተልዕኮ ተቀብሎ ዛሬ ተመልሰዋል ይላሉ። የህወሓቱ ሊቀመንበር በሽሬ ከተማ ከደረሱ በኋላ ለፓርቲው ወይን መጽሔት መግለጫ ሲሰጡ ውለዋል። በፕሪቶሪያው በድርጅት እንጂ በግለሰብ የተፈረመ ስምምነት የለም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ከሚዲያ ጠፍተው የቆዩት የህወሓቱ ሊቀመንበር ዶክተር ደብረጽዮን ዛሬ ብቅ ብለው ከህወሓት ልሳን ወይን ጋር ቃለ ምልልስ አድርገዋል። በዚህ ቃለ ምልልሳቸውም የፕሪቶሪያው ስምምነት የተፈረመው ስለ ተብሎ እንደሆነ ገልጸዋል። ስለ የተባለው ደግሞ ህወሓትንና የፌዴራል መንግስትን ለመግለጽ እንደሆነ ጠቅሰው እንደ ድርጅት እንጂ እንደ ግለሰብ የተፈረመ ስምምነት የሌለ መሆኑን አስታውቀዋል። ይህ በእንዲህ እንዳለ ህወሓት ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት በግልጽ ጥሷል ብለዋል። ለዚህ እንደማሳያ መንግስት የድሮን ጥቃት ፈጽመዋል ያለው ህወሓት ጨምሮም መንግስት ሁሉንም ልዩነቶች በሰላማዊ የፖለቲካ ውይይት የመፍታት ግዴታውን እንዲወጣ አሳስቦ ከዚህ የጥፋት ተግባር እንዲቆጠብ አስጠንቅቀዋል። በሌላ በኩል የኤርትራ ጦር ከኢትዮ ኤርትራ ድንበር አዋሳኝና ወሮ ከያዛቸው የኢትዮጵያ መሬቶች ሰዎችን ወደ አስመራ መውሰዱ ተነገረ። የኤርትራ መንግስት ከአህሳና ከራማ ወረዳዎች ከሚገኙ መንደሮች 3 የመንደር ሽማግሌዎችን ይዞ ሄደዋል ሲሉ ከስፍራው የዓይን እማኞች ተናግረዋል። መረጃው አስገራሚ ያደረገው እነዚህን ሽማግሌዎች ወስዶ ለኤርትራ መንግስት ያስረክበው የህወሓት 42 የጦር ሰራዊት ታጣቂዎች መሆናቸው ነው። ለምን እንደተወሰዱ እስካሁን ማወቅ አልተቻለም። ከዚሁ ጋር ተያይዞ ህወሓት ለኢትዮጵያውያን ሌላ ጣጣ ይዞ እየመጣ ነው። የመን ከ50 ሺህ በላይ ኢትዮጵያውያን ላይ እንድትጨክን ያደረጋት አደገኛው የህወሓት እርምጃ የመን ላይ ከተደረሰበት በኋላ ነው። በማህበራዊ ሚዲያ ላይ እየተሰራጨ ያለው ፎቶና ቪዲዮ በየመን ምድር የህወሓት ታጣቂዎች መሳሪያ ይዘው ሲሰለጥኑ ታይቷል። ታጣቂዎቹ ከመታጠቅ ባለፈ የትግራይ ባንዲራ ይዘው ሲፎክሩ ይታያሉ። ጉዳዩ ክፉኛ ያስደነገጣቸው የመናውያን ወደ ሳዑዲ በድንበር ለመግባት ከባህር ተርፈው ምድራቸው ላይ የደረሱ ኢትዮጵያውያንን እንደ ስጋት ማየት ተምረዋል። በሺዎች የሚቆጠሩ ኢትዮጵያውያን በየመን ወታደሮችና ታጣቂዎች ቁጥጥር ስር ወድቀዋል ነው የተባለው። እጣ ፈንታቸውም አስጊ ሆኗል። ወደ ቀጣዩ መረጃችን አለፍን። የትግራይ ጦርነት የቢዝነስ የመበልጸጊያ ውጊያ መሆኑን ጉምቱ የህወሓት ፖለቲከኛ አጋለጡ። በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ ብለዋል። በጦርነት የሚነግዱ አሉ። በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ። የቀድሞ የህወሓት ታጋይ እንዲሁም የትግራይ ክልል ፕሬዝዳንት የነበሩት ጉምቱ ፖለቲከኛ አቶ ገብሩ አስራት የእናቶች ለቅሶ እስካሁን ሊቆም አልቻለም፣ ያለቅሳሉ እናቶች፣ ያለው ቁስል አልተሻረም ሲሉ ተናግረዋል። ከጦርነት የሚገኝ ትርፍ የለም የሚሉት አቶ ገብሩ እልቂት፣ ጉዳት፣ ውድመት እንጂ ምንም አይነት ትርፍ ከጦርነት አይገኝም ብለዋል።
ማወቅ ያለብን ግን በጦርነት የሚያተርፉ አሉ፣ ስልጣናቸውን ማስጠበቅ የሚፈልጉ ስልጣናቸውን ከፍ ማድረግ የሚፈልጉ አሉ፣ በጦርነት የሚነግዱ አሉ። ይሄ በግልጽ ታይቷል። በትግራይ ጦርነት ወቅት በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆኖ የወጡ ሰዎች አሉ። ሌላው ግን የነበረውን ሀብት ነው የጨረሰው። የነበረው ሀብት ተንኮታኮተ። በመቶ ሚሊዮኖች የነበራቸው ኢንቨስተሮች፣ ነጋዴዎች ከስረዋል። በዚህ ጦርነት ፋብሪካቸው ተቃጥሏል። የነበራቸው ሀብት ተሽጦም ለዕዳ አይበቃም ተበድረው ስለነበር ይህን ያየ ባለ ሀብትና ነጋዴ እንደገና ጦርነት ሊል አይችልም ሲሉ ተደምጠዋል። ከዚህ በተጨማሪም በጣም የሚያሳዝነኝ የእናቶች ለቅሶ እስካሁን ሊቆም አልቻለም። ያለቅሳሉ እናቶች። ከእያንዳንዱ ቤተሰብ አንድ ሰው ከዚያም በላይ የሞተበት ነው የትግራይ አካባቢ ሁኔታ። ይሄን መድገም ወይም ጦርነትን መፍጠር ማለት ሀዘኑን፣ ምሬቱን፣ አሰቃቂ ገጠመኙን መቀጠል ነው የሚሆነው ያለው ቁስል ሳይሽር ብለዋል አቶ ገብሩ አስራት። ስለዚህ ይህን መገንዘብ አለብን። በምንም መንገድ ወጣቱ፣ ገበሬው፣ ኤሊቱም ጭምር የሚገርመኝ ኤሊቱ ነው እያዩ ዝም የሚሉት የሃይማኖት አባቶችም እንዲያውም በቅርቡ አክሱም ላይ የምግባይ ንግግር ቁጭ ብለው ሲያዳምጡ ነበር። አንፈልግም ይህን ጦርነት አላሉም። የሃይማኖት አባቶች ጳጳሳት ተብለው ሰላም ነው የምንፈልገው አላሉም። አንዳንዶቹ እንደውም ይሄን የሚመርቁ አሉ፣ ይሄ እንዲሆን የሚሰሩ አሉ። ይህ ነገር መቆም አለበት ሲሉ ተደምጠዋል። አክለውም የትግራይ ኤሊት ከቁጥር በላይ ኃይል ያለው አቅም ያለው ነው፣ ኮኔክሽንም አለው። ስለዚህ ይህን ጦርነት ማስቆም ዋናው ስራ መሆን አለበት ብለዋል። ይህን እያልኩ ያለሁት በህወሓት በሻዕቢያ ጽምዶ የሚደረገውን ብቻ አይደለም። በመንግስትም በኩል መንግስት ወደ ሰላም እንዲመጣ የመግፋት ጫና ማድረግ ያስፈልጋል። ጉዳቱ የሁላችንም ነው። እኔ ትግራይ ስለምንቀሳቀስ ስለ ትግራይ አወራሁ እንጂ የጦርነት ጉዳት በሌላውን በኩል የሚሞተውን እገነዘባለሁ። የሚገድል ሁልጊዜም ይሞታል፣ የሚተኩስ ይሞታል፣ የሚያሸንፈው ሟች ነው። ስለዚህ በሌላም በኩል የሚሰለፈው ወጣት ነው ብለዋል። የኤርትራዎቹ ወጣቶች እንደ ምርኮ የተያዘ ሰራዊት ነው። በዛም ቢሆን ያሳስበኛል። በቃ ዘላለም በጦርነት ውስጥ እየከተቱት የሚያመልጠው አምልጦ የቀረውን ሰብስበው ወደ ጦርነት ነው የሚማግዱት። ይህ ነገር ማብቃት አለበት። ምንም ጥቅም የለውም። ከሻዕቢያ አመራሮች ውጭ የሚጠቀመው ኤርትራዊ የለም። እነዚህ ከላይ የተጠቀሱት ኃይሎች ሁሉ ጦርነት እንዳያደርጉ ጫና የመፍጠር ጉዳይ የዜጋው፣ የኤሊቱ፣ የነጋዴው፣ የባለሀብቱ የሁሉም መሆን አለበት። ድምጻቸውን የሚያሰሙበት ጊዜ አሁን ነው ብለዋል። ወደ ቀጣዩ መረጃችን አለፍን። ጠቅላይ ሚኒስትር አብይ አህመድ በጎንደር ከተማ የታደሰውን የፋሲል አብያተ መንግስታት ግቢ መርቀው በከፈቱበት ወቅት በአማራ ክልል ስላለው ወቅታዊ የጸጥታ ሁኔታ መልእክት አስተላለፉ። ጠቅላይ ሚኒስትሩ ልማት ያለ ሰላም ሊታሰብ እንደማይችል ገልጸው ከአካባቢው የወጡ ታጣቂዎችም ወደ ሰላም እንዲመለሱ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በቅርቡ ጎንደርን የጎበኙ የውጭ ሀገር ሰዎች በከተማዋ ታሪካዊ ቅርስ መደነቃቸውን ገልጸው ነገር ግን የጸጥታ ሁኔታ ለልማት እንቅፋት መሆኑን እንዳነሱባቸው ተናግረዋል። ከዚህ እስከ ጎርጎራ ድረስ ያለው መንገድ በራሱ ቢጠገን ተራራውና ውበቱ አይጠገብም አሉኝ ያሉት አብይ ወዲያው ግን ወሳኙን ጥያቄ አንስተዋል። ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል ሲሉ ጠይቀዋል። ባዕድ ሳይሆን ባላገሮች፣ ባለቤቶች ከአንድ ሰፈር አንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል ሲሉም የአካባቢውን የደህንነት ስጋት አመላክተዋል። ከጎንደር አካባቢ የወጡ ታጣቂዎችን ወንድሞቻችን ሲሉ የጠሯቸው ጠቅላይ ሚኒስትሩ ጊዜ ሳያባክኑ ተመልሰው በልማትና በስራ ላይ እንዲሳተፉ ጥሪ አቅርበዋል። በንግግራቸው የክልሉን ራስን በራስ የማስተዳደር መብት በተመለከተም ጠንካራ አቋም አንጸባርቀዋል። ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም ያሉት ጠቅላይ ሚኒስትሩ የፌዴራል መንግስት ሚና ሲፈቅድለት እንደ ዕድል ወስዶ ከማገዝ ባሻገር በዕለት ተዕለት ጉዳዮች እጁን እንደማያስገባ አረጋግጠዋል። ይህ ዕድል ኢትዮጵያ ውስጥ አልነበረም ሲሉ አጽንኦት የሰጡት አብይ አሁን የተገኘውን ዕድል ከማበላሸት ይልቅ በትብብር መንፈስ በጋራ በመቆም ለልማት መስራት እንደሚያስፈልግ አሳስበዋል። ጠቅላይ ሚኒስትሩ ለፋኖ ታጣቂዎች ባስተላለፉት መልእክትም ጊዜ አታባክኑ፣ ወደ ድርድር ተመለሱ ብለዋል። ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ታጅበን እንዴት ልማት ማልማት ይቻላል? ለጎንደርም ለባህር ዳርም ለአማራም የሚጠቅመው በሰላማዊ መንገድ ችግሮችን ፈተን ለሀገርና ለትውልድ የሚጠቅም ነገር ሰርተን እንለፍ ብለዋል። አክለውም ጎንደርንም ባህር ዳርንም አማራ ክልልንም ከአማሮች በስተቀር ማንም አያዝበትም፣ እኛ ስለተፈቀደልንና ስትጋብዙን ብቻ ነው እጃችንን የምናስገባው ሲሉ የተደመጡት ጠቅላይ ሚኒስትሩ በአካባቢው የሚገኙ ታጣቂዎችንም ጊዜ አታባክኑ፣ ወደ ድርድር ተመለሱ ሲሉ ተደምጠዋል። ወደ ቀጣዩ መረጃችን አለፍን። የጀነራል ሄሜቲ ጦር በካርቱም ግዛት ውስጥ የድሮን ድብደባ ፈጸመ። በሌተናንት ጀነራል መሐመድ ሐምዳን ደጋሎ ወይም ሄሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይል በዛሬው ዕለት በካርቱም ግዛት የድሮን ድብደባ መፈጸሙ ተገልጿል።
የጦር ኃይሉ በካርቱም ግዛት ኦምዱርማን ከተማና በሪቨር ናይል ግዛት አጥባራ ላይ ከፍተኛ የድሮን ጥቃቶችን ማከናወኑን ከስፍራው የተሰራጩ መረጃዎች አስረድተዋል። በሁለቱም ከተሞች የሚገኙ ነዋሪዎች እንደተናገሩት ዛሬ አርብ ጠዋት ላይ የፍንዳታ ድምጾችን የሰሙ ከመሆኑም በላይ ድሮኖቹን ለመመከት ጸረ አውሮፕላን ሲተኮስም ተመልክተዋል። የኦምዱርማን ከተማ ነዋሪዎች ለዜና ሰዎች በሰጡት መግለጫ ወዲሳይድና በተሰኘው ወታደራዊ ካምፕ አካባቢ እሳት ሲቀጣጠል ማየታቸውን የገለጹ ሲሆን በአንድ ኃይል ጣቢያ ላይ በደረሰ ፍንዳታ የተነሳ መብራት መቋረጡን አስረድተዋል። ከካርቱም በ300 ኪሎ ሜትር ርቀት ላይ በሚገኘው አጥባራ ከተማ ነዋሪዎች በበኩላቸው ዛሬ ጠዋት ቢያንስ 10 ድሮን በሰማይ ላይ ሲያልፍ መመልከታቸውንና በተለያየ ቦታ ፍንዳታ መስማታቸውን አስታውቀዋል። ካርቱም ግዛት ከወራት በፊት በጀነራል አልቡርሃን ጦር ኃይል ቁጥጥር ስር መውደቁ የሚታወስ ሲሆን በተደጋጋሚ ፈጥኖ ደራሽ ኃይሉ የድሮን ጥቃት ሲፈጸምበት መቆየቱ ይታወሳል። ይህ በእንዲህ እንዳለ ይህ ጥቃት የተፈጸመው ፈጥኖ ደራሽ ኃይሉ የሰብአዊነት ተኩስ አቁም ለማድረግ ፈቃደኛ መሆኑን ከገለጸ ከሰዓታት በኋላ ነው። የጀነራል ሄሜቲ ፈጥኖ ደራሽ ኃይል በቀረበው የአራትዮሽ ማለትም የአሜሪካ፣ የግብጽ፣ የሳውዲ አረቢያና የኤሚሬትስ የተኩስ አቁም ምክረ ሐሳብ እንደሚስማማ ገልጾ ነበር። ይህን ምክረ ሐሳብ በሌተናንት ጀነራል አልቡርሃን የሚመራው መንግስት እንደማይቀበለው ማስታወቁን መዘገባችን የሚታወስ ነው። ወደ ቀጣዩ መረጃችን አለፍን። የሶማሊያ የባህር ላይ ወንበዴዎች እጅግ ከባድ የተባለውን ጥቃት ፈጸሙ። የሶማሊያ የባህር ላይ ወንበዴዎች ከ2024 ወዲህ እጅግ ከባድ የተባለውን ጥቃት መፈጸማቸው ተዘግበዋል። ወንበዴዎቹ በማልታ ባንዲራ ስር ቤንዚን ጭኖ ይጓዝ የነበረ የነዳጅ መርከብን ከሶማሊያ የባህር ዳርቻ አጠገብ በኃይል መውረራቸው ተገልጿል። በመርከቧ ውስጥ የነበሩ 24 ሰራተኞች በደህንነት ክፍል ውስጥ በመደበቅ ሁኔታውን ተቆጣጥረው እንደቆዩ የተለያዩ ምንጮች ዘግበዋል። ሄላስ አፍሮዳይት የተባለችውና በግሪኩ ላስኮ ማሪን ማኔጅመንት ኩባንያ የምትተዳደረው መርከቧ ከህንድ ሲካ ወደ ደቡብ አፍሪካ ደርባን በመጓዝ ላይ ነበረች። ጥቃት ፈጻሚዎቹ መርከቧ ላይ ከመውጣታቸው በፊት በቁጥጥራቸው ስር ከነበረች አነስተኛ የኢራን የሸራ መርከብ ባንቀሳቀሱት ፈጣን ጀልባ በአውቶማቲክ መሳሪያዎችና በሮኬት ማስወንጨፊያ ተኩስ እንደከፈቱ መገናኛ ብዙሃን ዘግበዋል። ክስተቱ የተፈጸመው ከሶማሊያዋ ሆቢዮ በግምት 550 የባህር ማይል ርቀት ላይና በተለምዶ ከፍተኛ ስጋት ካለባቸው አካባቢዎች እጅግ በራቀ ቦታ ነው። በመርከቧ ላይ የታጠቁ ጠባቂዎች አልነበሩም ተብሏል። በምላሹም በአፍሪካ ቀንድ የባህር ውንብድናን የሚዋጋው የአውሮፓ ህብረት አትላንታ ኦፕሬሽን የባህር ኃይል ምላሽ ለመስጠት በአቅራቢያው ያለ መርከብ አሰማርቷል። በተጨማሪም የጃፓን አውሮፕላን በአካባቢው የቅኝት በረራ አካሂደዋል። ክቡራትና ክቡራን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚሁ ናቸው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቀሪው ቀን ብሩክ ይሁንላችሁ። ጤና ይስጥልን።